አድማጮቻችን በድጋሚ እንዴት ዋላችሁ? ቀደም ሲል በመግቢያችን ላይ እንዳስተዋወቅ ነው በዛ በብርቅዬ ዘመን በዛ በወርቃማው ዘመን በኃይለ ሥላሴ ጊዜ የነበሩ የኢትዮጵያ ባህር ኃይል፣ አየር ኃይል፣ መከላከያ በእውነት መቼም የነበራቸው ዝናና የነበራቸው እውቅና አይባልምና የባህር ኃይሉ የመጀመሪያ አንዲያችን ሻምላ የተቀበሉ ከንጉሠ ነገሥቱ የዛሬ ስንት ዓመት እንደነሳቸው ይነግሩናል የነበሩ እግዚአብሔር እድሜውን ጸጋውን ሰጥቷቸው አሉና ቀደም ሲል እንደገለጽ ነው በዛን ጊዜ የነበረ የባህር ኃይል እንዴት ነበረ በመጠኑ ጠቀስ አድርገው ዛሬ ያለው ደግሞ የዚህ የባህር ኃይል ሁኔታ መርከብ ትገዛለች ይባላል ከአሜሪካ ይህን ያህል አቋቋመች ይባላል። እሱንም ጠቀስ አድርገን እንወያያለን። ኮማንደር እንዴት አመሹ? እንዴት ኖት? በጣም እናመሰግናለን። ተመስገን ደህና ነን። ተመስገን። ቀጥታ ወደ ጥያቄና መልሶ ወደ ውይይታችን እንግባና የባህር በር ማግኘቷ ጉዳይ አይቀሬ ነው እየተባለ ይወራል። የወቅቱ መፈክር ነው ማለትም ይቻላል እና እርስዎ ይህንን አባባል እንዴት ያውታል? ሙሉ በሙሉ ይስማማሉ? በከፊል ይስማማሉ? ወይስ ከናካቴው ሌላ አመለካከት አለት? መመኘት አንድ ነገር ነው። በሰው ያለውን ነገር የኔ ነው ብሎ መናገሩ ደግሞ ለየት ያለ ነገር ነው። ትክክል። የአሁኑ ሁናቴ የአሰብ ሁናቴ መሰረቱን ሳይሆን እንዴት ነው የኛ ነው የሚባለው ነገር አስቸጋሪ ነው። ለምን? በጣም አስቸጋሪ ነው። ምክንያቱም ብዙዎቹን ነገር ያወሳሰበ ነገር ሆነ። ግብፅን ከኤርትራ ጋር ያወዳጀ እጅግ እኮ የሚያሳዝንና የሚገርመም ነገር ነው። ምክንያቱም ግብፅ ነበረች ኢኤልኤፍን የመሰረተችው ትክክል እና ኤርትራን ለመገንጠል ያላደረገችው ነገር የለም። ተሳካላት። አሁን ኢሳያስ ቢቸግረው ነው ወደ ግብፅ ሁሉ ሄደው። የግብፅን የአሜሪካኖች ድጋፍ ታውቃለህ? የአሜሪካኖች አየር ኃይል በምን አይነት ግብፅን እንደ አስታጠቀ ታውቃለህ? አሁን ግብፅ ደግሞ በኢትዮጵያ ምንድነው ስሙ በመገደባችን ታላቁን ግድብ ልታብድ ነው። ምንም የጎደለባት ነገር ሳይኖር ኢትዮጵያ ልታድግ ነው፣ ኢትዮጵያ ልትበለጽግ ነው፣ ኢትዮጵያ ሀያል ልትሆን ነው። ይህ እንዳይሆን ብላ ልታደርግ የማትፈልገው ነገር የለምና የሁለቱ በአሁኑ ጊዜ መጣመር አደገኛ ነው። እንዳሉት መጨረሻውን የሚያውቅ እግዚአብሔር ነው። ትክክል። እንዲህ ስል አንድ ጊዜ ላቋርጥ። እንዲህ ስል ኢሳያስ ከመጀመሪያ ጀምሮ ኢትዮጵያዊነት የነበረው መሪ ነበር። እንከፋፈል በሚባልበት ጊዜ ምን ነበር ያለው? በቋንቋ፣ በሃይማኖት፣ በባህል አንድነት እስከ ውህደት ድረስ የሚከለክለን ነገር የለም ብሎ ሲል 30 ዓመት የተዋጋንባትን ሁናቴ ሀገር መልሶ ሊሰጥብን ነው ብለው ተነስተውበት ችግር ነበረበት። ይህንንም ነገር የኢሳያስ ፍላጎት ሳይሆን የእነማን መለስ ለው ነበረ። ይሄ ሁሉ ጊዜ አብይን መለስ እያተቸግር ያለው የአብይ በአሻዳሪነት ነው እዚህ ችግር ውስጥ የከተተን። ቅድም እንዳልኩት መግቢያ ላይ እንደገለጽኩት እንግዲህ እርስዎ እድሜ ጠገብ በእግዚአብሔር ቸርነት
እንኳን እርሶ እኛም 3 ነው 4 መንግስት አይተናል እንላለን። እና በዛን ጊዜ እርሶ ያቺ በናቫል ኮሌጅ ግራጁዌት አድርገው አይ ቲንክ ኖርዌይም ሄዳቸዋል፣ እንግሊዝም ሄዳቸዋል ይመስለኛል እና አሜሪካንም ሄደዋል። ከንጉሱ ከጃንሆይ ያችን ሻምላ ተቀብለው ሲመረቁ የነበረው ሁኔታ ሲመለስ ብለው ማስታወስ እስከቻሉ ድረስ እንደ ባይነ ህሊና ቢቃኙልኝ ደስ ይለኛል። የግል ስሜቴን እንደሆነ የምትጠይቀኝ መቼም አንደኛ እኔ በጃንሆይ ትእዛዝ ነው ሀገር የገባሁት እንጂ በምርጫ አይደለም። እንዴት ደግ ወደ እሱ ከሄድንም በ46 ዓመተ ምህረት ጃንሆይ እንደምታውቁት ለልደት ለአዲስ አበባ ላለነው ተማሪዎች ሹራብና ብስኩት ኬክ አይነት ነገር ይሰጡ ነበር። ብስኩት እንቁላል አለ ብስኩት እንግዲህ እንዳልከው እኛም ደርሰን ገንዘብ ግቼ ሹራቤን እጄ ላይ ካደረጉ በኋላ ጸጥ አሉ። መቼም አልስነው አልተው ዝም ብዬ ጠበቅኩና ቀና ብዬ ሳይሳቸውም ስጠት ብለዋዩና ትምህርትን ስትጨርስ ምን ለመሆን ትፈልጋለህ አሉ። እሺ የእግዚአብሔር ፈቃዱ ከሆነ በሕግ ትምህርቴን አጠናቅቄ አገሬንና ንጉሠ ነገሥቴን ባገለግል ደስ ይለኛል አልኳቸው። የወዳለችን ጥያቄ መጠየቅ መርከበኛ ስሆን ትፈልግም አሉ። እሱን እንኳን አስቤበትም አላውቅም አልኳቸው። መጽሐፍ ቅዱስ ታነባለህ አሉ። አዎ። ደጅ ምቱ ይከፈትላችኋል፣ ሹ ታገኛላችሁ የሚለውን አንብበሃል አሉኝ። አዎ። አንተም ሻ ታገኛለህ። ይህ በ46 ዓመተ ምህረት በ47 ዓመተ ምህረት እኔ ወንጌት ዋና አለቃ ሆኜ እሳቸውን በማስተናግድበት ጊዜ አንድ የ12 ዓመት ሕፃን ከወለጋ ድረስ በእግሩ መጥቶ እኛ በር ላይ አግኝተነው መድኃኔዓለም ትምህርት ቤት እያስተማር አንድ ካህን ቤት እናሳድረው ነበር። እሺ። እና አሁን እኛ ደግሞ ጨርሰን መሄዳችን ስለነበረ 12ኛ ክፍል ግርማዊነታቸውን ይህን ነገር አስረድተን ለመናቸው። መድኃኔዓለም ትምህርት ቤት ባላባት ትምህርት ቤት የሚባለው የአዳሪ ትምህርት እንዲፈቀድላቸው እሳቸውም ደስ ብሏቸው በአሁኑ እድሜያችሁ እንዲህ አይነቱን ኃላፊነት መውሰዳችሁ ጥሩ ነው ካሉ በኋላ አንድ ወደ ቤተሰብ ውስጥ ገባንና ስንነጋገር ትንሽ ከአያቴ ንጉሥ ሚካኤልን ያመጡ ነበሩ ከወሎ። ኦኬ። እና እንትና እናታ የምልክ በጣም ወዷቸው እና ያከብሯቸው። ለዚህም ነው እሳቸውን የላኳቸው። በኋላ ነገሩ ሁሉ እንትናልና ልጅ እያሱ መኳንንትን ሰብስበው ልጄን እያሱ አልጋ ወራሽ አድርጌ ሰጥቻቸዋለሁ። ልጅ ነው። ኦኬ። ቢያጠፋም ምከሩት እንጂ አትክዱት። ልጄን እያሱን የከዳ ጥቁር ውሻ ይውለድ ብለዋል የምኒልክ ሜዳ ላይ ሰብስበው። አሁን እንግዲህ ነገሩ እየተባባሰ ሄደና ላሳጥረው ጦርነት ሲነሳ ንጉሥ ሚካኤል መጡ። ጦርነት የጦርነቱ ስም ነው ትዝ አለኝ። የሰገሌ የሰገሌ ጦርነት ሰገሌ አይደለም እዚሁ ሸዋ ውስጥ ሸዋ ጋር ነው። እና ይገርማል። አሴ ላይ ያለ አልወጣልኝ እና አያቴን ይዝመቱ አሏቸው። ጃንሆይ ያመጣሁትን ንጉሥ እንዴት አድርጌ አይታዘዙንም ማለት ነው። እንዴት አልታዘዝም? ስለዚህ አይደለም የፈለጉትን ነገር ሌላውን ይደዱ፣ ግን ያመጣሁትን ንጉሥ ውጋ ይበሉኝ። ይህ ነገር መቼም እንደምታውቀው የዚያን ጊዜ ቤተ መንግስት
የሚነገረው ነገር ሰራተኞች ይሰማሉ እና አያቴ በአጼ ምኒልክ ጊዜም የተወደዱ ስለነበረ ሮጠው ለግርማዊ እቴጌ ይነግሯቸዋል። እንዲህ አይነት ችግር አለ ሲሏቸው 3 ጊዜ ልከው እፈልግሃለሁ ና ብለው ውጭ ቆመው ጠበቋቸው። ጋሽ ወልደ ሚካኤል ነበር የሚሏቸው አያቴም ከቅርበታቸው የተነሳ 3 ጊዜ በመመላለስ ተወዳጅ ሆነው እና ተፈሪ አንተ ያረጉብህን እንጂ ያረጉልህን አታስታውስም ማለት ነው። ጋሽ ተፈሪ ህይወቱን ለአደጋ እየሰጠ በሽፍታ መካከል ተመላልሶ ንጉሥ ሚካኤልን ለአፄ ምኒልክ አንጥቶ ወሎን ከሀገሪቱ መንግስት ጋር ቀላቅሎ ይህን ያህል ያለው እሳቸው እኮ ያደረጉትን አታውቂም። ምንም ያደርግ ግን ሚካኤል ይሙት ጋሽ ወልደ ሚካኤልን አንድ ነገር ብታደርግ ልጆችህን አሳቅፌህ ወሎ ሄጄ ፍረደኝ ነው። እንግዲህ ይሄንን ነገር ሳይን ያውቃለሁ። ወደ 67ቱ ወንጌት ስንመለስ አንዳንድ የቤተሰብ ነገር ተቀየማ ልጅ ነህ ሲሉኝ እንደዚህ ያልኳቸው ግሩ። ምክንያቱም እሳቸው አባቴን ከማውቃቸውና ከመውደዳቸው የተነሳ ከስደት ሲመለሱ ባሌን ሰጥቼሃለሁ ብለዋቸው ብሎት ነበረ። ለባሌ አባቱ ጋር ሄዶ የምስራች ይላቸዋል። ምስር ብላ ማገኘ ባሌን ሰጡኝ። ምን ባሌን ሰጡኝ? አንተ ባሌ የምትሄደው እኔን ማን ይቅበረው ብለህ ነው ይላቸዋል ይሉታል። ከዚያ ከቤተ መንግስቱ ራቀ፣ ሸሸ። አሁን የማን ልጅ ነህ ሲሉኝ ስነግራቸው እኛ ክፉ አባቱ ናቸው እንጂ እሳቸው ሲሉ ያሳደጓቸው ያስተማሯቸው በእምነት ስንት ትልቅ ቦታ ያደረሷቸው አባታቸው ንጉሠ ነገሥታቸውን ትእዛዝና አደራ መጠበቅ ነው ክፉ የሚያሰኛቸው ስል እየተንቀጠቀጥኩ ነው ይላሉ የነበሩ ሰዎች። ጃን ሆይ ትኮር ብለዋይሰ አንተስ እኛ ያዘዝንህ እንድፈጽምልህ እንግዲህ ያዘዙኝ ቅድም እንደነገርኩ ነው። ኦኬ እሱንም እንዲያስታውሱ ያደረጋቸው ምን እንደሆነ ልንገርህ። አዘውኝ ብትኔል ሹራቤን ተቀብዬ ሲሄድ አባህና አንተ ልጅ ይላሉ። ያው ሁሉ ልጅ ሞልቷል። በኋላ ዘበኛ አንተን ነው ወደኛ ዘበኛ ዞር ስል አንተን ነው ጻፈው። ይኸውላችሁ የዛሬ ልጅ አሁኑ ረሳሁ። ምኑን ረሳሁት? ጃኖ እያዘዙ ጃኖ ይሰማሉ። እሱንም አጽፌው አልኳቸው። መቼ የታት እንደነገሩኝ እንብደውትን ቀኝ እጄን ጣቴን ቀስሬ ወደ ግራ ልቤ እያሳየሁ እዚህ ውስጥ ናኳት ጃን ሆይ ተብለው ስቀው ሰራለት ጃን ሆይ ብዙ ጊዜ ሲስቁ አይሰሙ። ሰራል ይህን ሁሉ ያስታውሱ ስለነበረ እዚህ ውስጥ የተጻፈውን ስላቸው አዎ ብለው እሳቸውም ዝርዝር ውስጥ ሳይገቡ ተቀበሉ። አሁን በዚህ መሰረት ነው ባህራ የገባሁት። ኦኬ ኮማንደር አሰፋ መቼም ቅድም እንዳልኩት አሁን ምናልባት በእርሶ ጊዜ እንግዲህ እርሶ የመጀመሪያ ምሩቅ ኖት አይደል? አዎ 1946 ስንት ነበራችሁ ያስታውሳሉ? ግድም ነበር። ግድ የለም 40 ግድም አሁን የተቀናነሰበት በምንም ወደ 37 ነበር እንደመሰለኝ እንዲያው። ኦኬ አሁን ከእርሶ ጋር ያለ የመጀመሪያ ምሩቅ የሚያውቁት አለ?
አሉ 5-6 አሉ። ኧረ 5-6 አሉ። ተመስገን። አሜን። ትልቅ ነገር እና ወደ ሌላኛው ጥያቄ ከመሄድ በፊት በዛን ጊዜ የነበረው እንዴት ነበር የሰለጠናችሁት? እሷን እስቲ እንደው ጨረፍ ያርጉልኝ። መጀመሪያ ባህር ኃይል ኮሌጅ ስንገባ ለ3 ወር የእግረኛ ልምምድ ማለት ሰልፉንም የጠመንጃ ተኮሱንም እና የጠመንጃ ያያያዙን ነገር ስንማር አብሮ ደግሞ ክፍል ውስጥ ለባህር ኃይል ትምህርት የሚያስፈልገውን ችሎታችንን ይመዝኑ ነበረ። እኛ ስንገባ መጀመሪያውንም 12ኛ ክፍልን በብቃት ማጠናቀቃችን ተረጋግጦ ነው 12ኛ ክፍል ማለፋችንን ማለት ነው። ይኸውም ሆኖ የባህር ኃይል ኮሌጅ ትምህርትን ሲያስጀምሩ ይህን አረጋግጠው 3 ወር ባልኩ ነገር አሳልፈን ተመርቀን አልፈን በማለፋችንም ተሸልመን ከዚያ የባህር ኃይሉ መሰረታዊ ትምህርት ስንጀምር ለ3 ተከፍሎ ነው። አንደኛ ኤግዜኪቲቭ ይባላል። ኤግዜኪቲቭ የሚባለው ዋናው ነገር ምንድን ነው? የባህር ኃይልን የመርከቦችን የማዘዝን የመሳሪያዎችን ነገር እንደባቸው ያጠቃለለ ነገር ነው። ከውጊያ ጋር የተያያዘ ነው። መርከብ ማዘዝ ቀላል ነገር አይደለም። መርከቡ እና ሁለተኛው የመሐንዲሶች ክፍል። የመሐንዲሶቹ ደግሞ አንደኛ የመርከቢቷን የምህንድስና ነገር ከላይ እስከታች ያለውን ነገር ማጠናቀቅ ነው። ኤሌክትሪሲቲውን በለው ኢንጂኑን በለው ሁሉም ነገር ጥልቅ ነገር ነው። ሶስተኛው ኤግዜኪቲቭ ሰፕላይ ይሉታል፣ እንደ አስተዳደር አይነት ነገር ነው። እሱ ደግሞ ስንቅን ትጥቅን የመሰለ ነገር የሚይዝ ነው። ስለዚህ ለ3 ተከፍለን ነው የተማርነው። 3ቱን አመት በዚህ አይነት ነው የተመረቅነው። ስትመረቁ እና ከተመረቅን በኋላ እንደጀመርከው የኤግዜኪቲቭ ወደ ኖርዌይ ተላክን። ኖርዌይ እንደምታውቀው ህይወቷ ከመርከብ ከባህር ጋር የተያያዘ ስለሆነ ልምድ አለ። አስተማሪዎቻችንም ኖርዌጃኖች ነበሩ። ይህ ደግሞ የፖለቲካን አቋም የሚመለከት ነው። ምክንያቱም ጃንሆይ ኖርዌጃኖችን አሰልጣኝ በሚያደርጉበት ጊዜ እንግዲህ የፈረንሳይ አቅቷቸው አይደለም፣ ግን የገለልተኛነት አቋማቸውን ለማጠንከር 1 አመት እዚያ በኖርዌጅን ባህር ኃይል መርከቦችና ስርዓቶች ከሰለጠን በኋላ ወደ እንግሊዝ ሀገር መጣን። እንግሊዝ ሀገርም እንደዚሁ ተመሳሳይ ግዴታችንን ፈጸመ። ከዚያ በኋላ ስንመለስ ጥቂቶቻችን ዩናይትድ ስቴትስ ኔቶ ግራጁዌት ስኩል የሚባል የዩኒቨርሲቲ እንደማካሄድ ብዙዎቹ ከዩኒቨርሲቲዎችም ከፍ አድርገው የሚመለከቱት ቦታ ነው። እዚያ ሄድን። በዚህ አይነት ስንጨርስ ነው ኢትዮጵያ የምትባለዋን መርከብ የአሜሪካ መንግስት ለጃንሆይ ሰጥቶ እዚያ የነበርነው 7 መኮንኖች አብረን መርከቧን ይዘን ኢትዮጵያ ልንገባ የቻልነው። ኢትዮጵያ በስጦታ ነው ለጃንሆይ የተሰጠው ከአሜሪካን? አዎ፣ በስጦታ ነው የተሰጠችው። በስጦታ ነው የተሰጠችው። ስጦታነቱ ብቻ ሳይሆን ለንጉሠ ነገሥቱ ማረፊያ፣ መዝናኛ፣ ሁሉን ነገር በንጉሠ ነገሥቱ ደረጃ የተስተካከለ ክፍሎች ተሰርተው በሚያስደንቅ አይነት በእውነት የንጉሠ ነገሥቱን ክብር የጠበቀ
ተዘጋጅቶ በዚህ አይነት ነው ይዘናት የተመለስ ነው። በነገራችን ላይ በሚያሳዝን ሁናቴ አሁን ከ3 ቀን በፊት ያቺ መርከብ ተሰባብራ እንድትሸጥ መወሰኑን ሰማሁ። አረባ ይቅርታ ምን ከ3 ምክንያት ከድሮውንም ቢሆን ከደርግ ሲመጣ እንትን እነዚህ የነ ህወሓቶቹ ምናምኖቹ ሲገቡ የባህር ኃይል መርከቦቹን እና የባህር ኃይሎቹን ቤተሰብ ጭምር ይዞ ወደ ኤደን እና ሳውዲ አሬቢያ ያለ ወደ ጅቡቲ ማለት ነች። ኤደን እና ሳውዲ አሬቢያ ይዞ ሄዶ እዛ ሄዶ ነበርና እዚያው ከርማ አሁን ስሰማ እንዳልኩ ትልቅ የታሪክ መርከብ ነበረች፣ ውድም ነበረች። ለንጉሠ ነገሥቱ የሚገባ እንትን የተታጠቀች እና ተሰባብራ እንደትሸጥ ተወሰነ የሚባል ነገር ሰምቼ ከልቤን ያዘንኩት። በጣም ያዘንኳን እርሶ በጣም ያሳዝን። የአገር ቅርስ ንጉሱ ጃንሆይ በየአመቱ ናባል ምርቃት በሚሄዱበት ጊዜ በእሷ መርከብ ላይ ሆነው ነው አይደለም ግራጁዌሽኑ? አዎ እሷን ከተቀበልን በኋላ በእሷ ላይ ሆነን ምርቃቱን ከጨረስን በኋላ ጀልባዎቹን በእሷ ላይ ሆነን ደሴቶቹን የሚጎበኙት በእሷ ላይ ሆነው ነበረ። አስታውሳለሁ። ይቀጥሉ። እኛ የኢትዮጵያ ባህር ኃይል ኢትዮጵያን ለማስተዋወቅ ደግሞ ከሰሜን ያሉትን ሰሜን አፍሪካን በሙሉ ከሄድን በኋላ ወደ በምስራቅ በኩል ደግሞ እስከ ደቡብ አፍሪካ ድረስ ያለውን ዞረንባታል። ከዚያም እንግዲህ ከጃፓን እንግዲህ በየሄድ ነው ደግሞ ተቀበለናት ስንሄድ ወደ ሀዋይ ነው። ከሀዋይ ነው እንግዲህ ወደ ፊሊፒንስ፣ ጃፓን ሄደን ከጃፓን ተመልሰን በህንድና በፊሊፒንስ አድርገን ወደ ሀገራችን የገባ ነው። ይሄ ሁሉ በሚሆንበት ጊዜ የኢትዮጵያን ስም እንትን ብለን ከሱ በፊት ግን ተጠጋግና አምራ በደንብ መሰራቷን ለማሳየት እንትን ሀትሞን ሜዲትሬኒያን ውስጥ ስንዘዋወር የኢትዮጵያን ሰንደቅ ዓላማ እያውለበለብን ነበር። በጣም ጥሩ ያስታውሳሉ። እኔ በደርግ ጊዜ አንድ ዘመን ሄጃለሁ። ፍቅረ ስላሴ መሬት ይቅለለውና ፍቅረ ስላሴ በባህር ኃይል ምረቃ ሲሄድ ዶክተር ፈለቀ የማስታወቂያ ሚኒስትር ነበር ያኔ። ከሳቸው ጋር ሆኜ ሄጄ አሁን ያላት የኢትዮጵያ መርከብ ላይ ሆነን የናቫል ምርቃትን አይቻለሁ። በጣም ከለርፉል ሆነ፣ በጣም ደስ የሚል ነው። ዋና አዛዡ ሪል አድሚራል ተስፋዬ ብርሃኑ ነበሩ። እሳቸው በሚያሳዝን ሁኔታ እና እሳቸው እንደውም የዚኤንኤቢ ልብስ ዩኒፎርም ደስ ይለኛል ብዬ ስላቸው አንዱን ወታደር ጠሩና በዚህ ለጎረምሳ በሙሉ ትጥቁን አምጣና አስተብሎ ጫማውን፣ ቀበቶውን፣ ነጭ ሱሪ፣ ጃኬት ባነ እጅግ በሙሉ እንዳለ ሰጥተው ነበር። ያቺ መጥፎ ክፉ ቀን ስትመጣ ነፍሴን ለማውጣት ነው እንጂ ሪል አድሚራል ተስፋዬ በእውነት በጣም ነው ከፍተኛ ትዝታ ነበረኝ እና እንኳን ወስደን በጣም ጥሩ ያስታውሳሉ። ተስፋዬ እጅግ የበሰለ ሰው ነበረ። ታላቃችንም ነበረ። ኧረ አዎ ተፈሪ መኮንንም አብረን ነበርን። ታላቃችን ነበረ። ከዚያ አየር ኃይል ለእኔ በደንብ ታላቅ ነበረ። በእድሜን ነገር ነው የምንነጋገረው እንጂ የባህር ኃይል ግልጋሎትን አይደለም። ገባኝ። በእድሜ ታላቃችን ነበር። እርሶ ታናሽ መስሎኝ ነበር። በፍጹም እንደ በጣም የሚበልጠኝ ነበር። ኦኬ። እና ባህር ኃይል ውስጥ ግን በምንገባበት ጊዜ በእንግሊዝኛም በሂሳብም በጣም የላቀ እውቀት ነበረው። ኧረ ይገርም። በጣም የበሰለ ደግሞ በስፖርት ነገር የስፖርት ሲያዘጋጅ
ተስፋዬ ብርሃኑ እጅግ የበሰለ ሰው ነበረ። እንዴ በጣም ታላቅ ነበር ለኔ የነበረ። ይገርማል። ያሳዝናል። ያን አፈወርቅ ይህቺ መጥፎ ቀን ጠዋት 6 ቤተ መንግስት ተገናኝተን እርሳቸውም ለምን መጣ እኔም ለምን ተጠርቼ ተባባል እና ሲያጫውቱኝ ለካስ እነሱ 12 ጀነራሎች ቅዳሜ ማታ ተገድለዋል። እኛ ደግሞ ያሉን የመሰለን እና ለእሱ ተጠርተን ነው እና ሪል አድሚራል ተስፋዬ ብርሃኑና የፖሊስ ኮሚሽነሩ የሉበትም ብዬ እግራቸው ላይ ወድቄ የሉበትም ብያቸው ነበር አሉ። የነገረ ሰውዬ ማን ነበረ? በኋላ ጀነራል ተስፋዬ አስመራ ሲሄድ የ14ቱን ጀነራሎች መሀል ዳኛ የነበሩት ይህንን ነበር ለመንግስቱ እግሩ ላይ ወድቆ ደህና የሉበትም ብሎ የተናገረው። ሪል አድሚራል ተስፋዬ ብርሃኑንና ወርቁ ዘውዴ ጀነራል ወርቁ ዘውዴ ሁለቱ የሉበትም ብዬ እግራቸው ላይ ወድቄ ነግሬያቸው ነበር አሉ። የአካዳሚ ሰው ነበረ፣ የፖሊስ አካዳሚ ምሩቅ ነበረ ወርቁ ዘውዴ። ጎበዝ ሰው ነበሩ። እሳቸው የዋህ እንደ መጨረሻ ትሁት ሰው ነበሩ። ኤኒዌይስ ኮማንደር አሰፋ ወደ ዋናው ሳንገባ ሰዓታችን ያልቅ ነው። ያው ስለ ሀገር አይደለም። ልክ ነው። አሁን ስለ ወንድሞቻችን ነው የተነጋገርነው። ኤግዛክትሊ። አሁን ሀገር ቤት እንደሚያውቁት ያለው የዚህ ባህል የማግኘቱ ጉዳይ አይቀሬ ነው እየተባለ ነው የሚወራው እና የወቅቱ መፈክርም እሱ ነው። የወቅቱነትም የፖለቲካ መስመርም እንደዚሁ ነው። አንዴ በኃይል ይባላል፣ አንዴ በሰላም ይባላል እና የባህር ኃይልና የባህር በር ጉዳይ ሰፊ ቦታ ትይዛል። በእርሶ ግምት፣ በእርሶ እምነት ይሄ ነገር ቅድም ጨረፍ አድርገውታል በአንድ 2-3 ስቴትመንት። በእርሶ ግምት ምን ይመስሎታል? ከዚህ አባባሉ ጋራ መፈክሩ ጋራ ሙሉ በሙሉ ይስማማሉ? በከፊል ይስማማሉ? ወይስ ከናካቴው የተለየ አመለካከት አለዎት? ነካ ያደረግነው ታሪካዊውን መግቢያ ነው። ትክክል። አሁን እንዳመጣው በሚባልበት ጊዜ የጦርነትን ነገር የሚወስነው እግዚአብሔር ነው። በምን እንዴት እንዳደርገው ደግሞ መንግማኖሱ ኢሳያስ ያለ ልምዱ ያለ ጠባዩ ከጋር የወገነበት ነገር እኔ አሳዝኖኛል፣ አስጨንቆኛል። ግን ምርጫ አልነበረው። ግብጽ ደግሞ ቅድም ነካ እንዳደረግ ነው በዚህ በግድባችን ምክንያት የማያርፍ እንትን ነው ያለባቸው ጥላቻ እና ኢትዮጵያን ለማጥፋት። ኢሳያስም ደግሞ ኢትዮጵያን በምንም አይነት ነገር ሊያጠቃ አይፈልግም ነበር። እኔ ከነ ቤተሰብ አውቅልሃለሁ። መጀመሪያም ላይ እንዳልኩ እንደገቡ ጊዜ በሚለያዩበት ጊዜ ያለውን ነግሬያለሁ። በባህልም በሃይማኖትም በዘርም አንድነት እስከ ውህደት ድረስ የሚከለክለን የለም ብሎ ጠላት ተነስቶበት ነው ከባርነትና ከነጻነት በሚል ድምፅ እንዲሰጥ የተደረገው እና አሁን ምን ይሆናል ለሚለው ነገር ኮከብ ቆጣሪን ያስፈልጋል እንጂ እውነቴን ነው። አብይም ይዟል ታጥቋል የሚባለው መሳሪያ ብዙ ነው። ኢሳያስም ብቻውን አይደለም እንዳልኩ መሰረታዊ የኢትዮጵያ ጠላት ይዟል። ውጤቱ ምን ይሆናል የእግዚአብሔር ፍርድ ነው። አላውቅም። በሰላም ቢሆን ኢሳያስም ቢሆን ኢትዮጵያን አይጠላም፣ አይፈርድም ነበረ። ግን
አንድ ነገር እሱም ከዚህ ቀደም ያለው የኦሮሙማ ነገር ብሎ የጠቀሰው ትዝ ይልሃል? እሱ እንግዲህ የኦሮሙማዎቹ ጉዳይ በጣም አስግቷል። እንደምታውቀው በብዙ ነገር እነሱ የተዘጋጁ ናቸው እና ኢትዮጵያ ማቀርቶ ኦሮሚያ እንድትባል እንደተዘጋጁ ነው በብዙ ሰው ዘንድ የሚነገረው። ኢሳያስ ደግሞ በምንም አይነት ነገር ይሄንን አይስማማም እስከ መጨረሻው ድረስ። ለአሰብ ብቻ ሳይሆን ለኢትዮጵያ መሰረት እንግዲህ ነካ እንዳደረግነው ኤርትራ በምንሄድበት ጊዜ ኤርትራውያን በወገንነት ነው የተቀበሉ። በልጅነት፣ በእናትነት፣ በአባትነት ነው የተቀበሉ። ምክንያቱም አንድ ነን፣ የለያዩን ጠላቶች ናቸው ነው። ኢሳያስም የዚህ መንፈስ ወደ ዝርዝሩ ውስጥ ሳልገባ የዚህ መንፈስ ውጤት ነው። አሁን በዚህ ያለንበት ጊዜ ግን ምርጫ የለውም እሱ ላለመዋጋት ምንም ምርጫ የለውም። እንዳሉት በግልጽ እኮ በተለይ ኦነግ ሰዎች በግልጽ እኮ ይናገራሉ። ለእንጮ ለታ አዲስቷን ኦሮሚያ የምንገነባት በአሮጊቷና በብጥቅጥቅ በወጣችሁ በኢትዮጵያ ላይ እኮ ነው ብለው በደንብ በይፋ እኮ ይናገራሉ በሚዲያ ላይ። ይሄን ደግሞ ኢሳያስ ያውቃል። ትክክል። በነገራችን ላይ እሺ ይቀጥሉ። ልክ ነው ያውቃል። ለዚህ አይነት ሁናቴ ደግሞ ኢሳያስ ተባባሪ ሊሆን አይችልም። ትክክል። እስከሚችለው ድረስ ይዋጋል። እስከሚችለው ድረስ እንግዲህ ያለው በአሰብ አይደለም። አሰብን ለኦሮሚያ አይሰጥም። ድሉ የማን ነው? የእግዚአብሔር ነው። እንግዲህ እሱን አላውቅም። ልክ ነው። እና አነሱት። አሁን ልመጣ ነበር ወደዛ። ሰይፉ ምን ያህል ሰዓት አለ? ሰይፉን ሰዓት ምን ያህል አለን እያልኩት ነው። 7 ደቂቃ ነው የሚለኝ። ሌላ ጊዜ መገናኘታችን አይቀሬ ነው በእኔ ሆኑቦት። ምክንያቱም ገና አልተነካም። አስቸግሮታለሁ። ምንም ችግር የለም። ስለ ሀገር አይደለም የምንነጋገረው። ትክክል። አሰብን በሰላማዊ መንገድ ታሪካዊ ሁኔታ እንደሚደግፈን የተባበሩት መንግስታት ሌሎች ኢንተርናሽናል ህጎች እንደሚደግፉ እነኚህ ነገሮች እንዳሉ ይታወቃል። ግልጽ ነው። እና ግን እንዳልኩት ፈቃደኝነት ከሌለ፣ ቀናነት ከሌለ ሁሉ ነገር ሊጠም ይችላል። እና በሰላማዊ መንገድ አሰብን የማግኘት ሁኔታ ይታየታል። ባለንበት ሁኔታ አይታየኝም። ለመጀመሪያውንም እኮ መጀመሪያውንም እነመለስ አላማቸው ትግራይን ለመገንጠል ስለነበረ ከምዕራብ ወልቃይትን እና ጠገዴን የነሱ አድርገው በሱዳን በኩል ውጭ መውጫ፣ በምስራቅ አሰብን የነሱ አድርገው እነሱ ነጻ ትግራይ ነበር አላማቸው። እግዚአብሔር ያላለው ሆኖ እስካለንበት ደርሰናል እና መጨረሻውን እሱ ይርዳል። እሱ ነው። ሌላ በእውነት ሌላ መፍትሄ ያለ አይመስለኝም። ሃይማኖት አባቶችም የሚሉት ወደ እግዚአብሔር እንጸልይ፣ የሰራነው ኃጢአት ቢኖር ነው ይህን ሁሉ መከራችን። በተለይ የዚህ የአርሲ ጉዳይ በእውነት በጣም የሚያሳዝን ነው። የዓለም ህብረተሰብ ሁሉ ተነስቶ እስከሚጮህ ድረስ የኢትዮጵያ ክርስቲያን እንዲሁ መጫወቻ ሆነ እና በጣም የሚያሳዝነው። መቼ ተነካ? የታቀደልን እና የተዘጋጀልን
ወደ እሱ ከሄድን ብዙ የሚያነጋግረናል። ብዙ አማራ የሚባለውን ኦርቶዶክስ የሚባለውን ነገር ማነው ስሙ ስብሐት ነጋ የተናገረው ትዝ አይልም እንዴ? የትኛው? አማራንና ኦርቶዶክስን ወገባቸውን ሰባብረነዋል፣ ሁለተኛ እንዳይንቀሳቀሱ አድርገን ብሎ እኮ ነው የተናገረው። እሱም ሽመልስ አብዲሳ መስቀል አደባባይ ላይ ያ ሁሉ ሰው በተሰበሰበበት ትናንትና በዚሁ ቦታ ላይ ቀንበራችንን ምናችን ሰብሮ የነበሩትን ዛሬ ሰብረናቸዋል እኮ ነው በኦሮምኛ። በጣም የሚያሳዝን ብዙ ነገር የተናገረው አለ። ብዙ ይሄን ሁሉ ነገር ደግሞ ኢሳያስ ይሰማል። ኦፍ ኮርስ ቀይ ባህር ነው መርከባችንን አሴንት ልጅ እያሱ ትዝ ይልሃል? የመንገስ ነገር ሲባል እኔ የምነግሰው ፈረሴ ቀይ ባህር ሲሸና ነው። ልክ ነው። እነዚህም ሰዎች ደግሞ ቀይ ባህር ስናከብር ነው ኢሬቻቸው እንዴ? ቀይ ባህር ላይ ነው የምናከብረው። ሽመልስ ኢሬቻ የሚቀጥለው ጊዜ ሽመልስ ኢሬቻ ቀይ ባህር ነው የምናከብረው እኮ ነው ያለው። ይሄንን ሁሉ ነገር ኢሳያስ በደንብ ያውቃል። በምንም አይነት ነገር ኢትዮጵያን አፍርሰው በጎሳቸው በባህላቸው ስም ሰይመው ኢትዮጵያ አሰብን እንዲያገኙ አያደርግም። እስከ መጨረሻው ድረስ ትሟሟታለች። በምንም አይነት ነገር በጣም ኮማንደር አሰፋ በጣም እግዚአብሔር ይስጥልን። እንዳልኩት እንዲሁ ሳይነካ አሁን ደግሞ የሰይፉ ጣት ቅድም 7 ነበር፣ አሁን 2 ሆናለች። 2 ደቂቃ ቀረች ማለት ነው። አሰፋን ዘለለና ሰይፉ ተቀሰረብን። ይቅርታ ልጄ ብያለሁ። በቸር ያገናኛል ማለት እግዚአብሔር ሰላም ያገናኛል። አሜን። ወዶ አይደለም፣ እሱም ስራውን ነው። ልክ ነው። እሱ ዝም ብሎ ይቆርጥበታል። ዋና ቴክኒሻን ይቆርጠዋል። ስለዚህ አስጠነቀቀን። ይባርከው። ኦኬ። ደግሞ ባበሩ አይደለ እጄን አውጥቼ ኢግኖር አረከኝ ትለኛለች። ጥያቄ ነበረኝ የምትለው የሚቀጥለው ጊዜ ይቅርታል ማለት ነው። እጅሽ እንደዚህ ስትይ እሺ ጋሻ አሰፋ በጣም እናመሰግናለን። በጣም ጊዜ ርስትልን። የሚቀጥለው በቸር ያገናኘን። እሺ በቸር ያገናኘን። ተባረኩልኝ። እግዚአብሔር አሜን። እግዚአብሔር ይስጥልን። እሺ ደህና አምሽ። አልየነት ዳሚስር የማንነት አርማ ክብር ለቢቃል ኪዳንማማ ለሰንደቅሽ ልምር ከልቡኔ ሙሉ ያበው ባላደራ ድል በጀግንነት ለጥንት ስሜ የተጠራ ዛሬ ዘመን ሰወኝ ትውልድ ያሳለፈኝ የአማናዊት ሀገር እናት የኢትዮጵያ ልጅ ነኝ። እኔነቴ በቂ መገለጫ የማንነቴ ማስጨበጫ እስላም ክርስቲያን ሀገር የነጻነት መሪ ምድር እናት አንድ ሀገር ላማርጥን ጥላ ከልላይ እናት አንድ ሀገር ላማርጥን ትኑር ማማዬ ትኑር አሜን።